السلام عليكم ورحمة الله وبركاته. እንዴት ናችሁ ተማሪዎች? ሰላም ናችሁ? አልሐምዱሊላህ በሰላም ነኝ፣ ደህና ነኝ። ኦኬ ትላንትና መዱል ላዝም መፈቀልና መዱል ላዝም ሙኸፈፍ الحرف አይተን ነበረ። አሁን እስቲ ዛሬ ደግሞ እችን አያ እንያት። እችን አያ እንያትና مطاع ثم أمين مطاع ثم أمين የሚለው ቦታ ላይ እስቲ እናያለን ማለት ነው። ምንድነው እዚህ ጋር مطاع ثم أمين የሚለው ሱረቱ ተክዊር ውስጥ ነው። ይሄ የሚገኘው አያ የሚገኘው እዚህ ጋር ተንዊን አለ። እዚህ ጋር ደግሞ መድል ዓርድ አለ ማለት ነው። እንዴት ነው? እዚህ ጋር ደግሞ ተንዊኑ ምንድነው? ከተንዊን በኋላ ሐርፈ ሳ ከተንዊን በኋላ ቀጥሎ ስለመጣ ምንድነው የሚሆነው የሚለውን አብረን እናያለን እዚህ ጋር ማለት ነው። ሙጣዕ ثم ሳ حروف الإخفاء ከحروف الإخفاء አንዱ ነው ሳ። ስለዚህ ምንድነው የሚሆነው? ኢኽፋእ ሐቂቂ ነው የሚሆነው። ኢኽፋእ ሐቂቂ ኢኽፋእ ነው የሚሆነው ማለት ነው። ይችኛው ደግሞ ሙጣዕን የምትለዋ ሙጣዕን ይሄ ሐርፈል መድ ነው እዚህ ጋር ማለት ነው። አንዳንድ ሰው ሙጣዕን የሚለው የሚቀራ ሰው አለ። ሙጣዕን ሁለት ሐረካ ይሳባል። ጧ ደግሞ ትወፍራለች፣ ወፈር እናደርጋታለን ማለት ነው። ሙጣዕን ثم أمين የሚለውን እቺ ወፈር ትላለች። እቺኛው ደግሞ ተንዊን ነች። ተንዊኗ ምንድነው ሁክሟ? ኢኽፋእ ነው የሚሆነው። ኢኽፋእ ሐቂቂ ነው የሚሆነው ማለት ነው። ኢኽፋእ ሐቂቂ ነው የሚሆነው ኢንሻአላህ። ከዛ ቀጥሎ ደግሞ ወደዚህ ስንመጣ ሙጣዕን ثم أمين አንዳንድ ሰዎች ደግሞ እችኛውን አያ ثم ብሎ የሚቀራ ሰው አለ። ثم ብሎ ማለት ነው። ثم አይደለም ثم ሙጣዕን ثم أمين። እዚህ ጋር ደግሞ አይን ተንዊኗ እዚህ ውስጥ ትደበቃለች ማለት ነው። እንደብቃታለን፣ ኢኽፋእ እናደርጋታለን። ኢኽፋእ ነው የምትሆነው ማለት ነው። አሚን የሚለው እኛው ደግሞ ይሄኛው አያ አሚንን ነበረ። ሁለት ከስራ ነበር ያለች እዚህ ጋር ሁለት ከስራ አለች። ምንድነው ይሄ የሚሆነው? አሚንን ነበረ፣ ግን ስናቆመው እችኛው ትጠፋለች። እችኛው አሚንን የምትለው ትጠፋና ሱኩን ትሆናለች። ከዛ ምንድነው የሚሆነው? መዱን ዓሪዱን ሊሱኩን በሰበብ በዚህ በሱኩኗ ሰበብ መዱን ዓሪድ ሆነ ማለት ነው። ከዛ ይሄ መድ ደግሞ ስንት ሐረካ ነው የምሳበው? እስከ 2 4 እስከ 6 ይሳባል ማለት ነው። ስለዚህ እንደዚህ ነው ማለት ነው። እዚህ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ ማለት ነው። ይሄኛው እዚህ ጋር አሚን የሚለው መዱን ዓሪድ ሊሱኩን፣ ግን ስናሳልፈው አሚንን ብለን ስናሳልፈው ይሄ መድ ይጠፋል። መዱን ዓሪዱ ራሱ ይጠፋል። አሚን ብለን ስንቆም ነው። ግን ስንቆም ብቻ ነው ሱኩኑ ስለሚመጣ መዱን ዓሪዱ ሊሱኩን በሱኩኑ ሰበብ ይገኛል ማለት ነው። ሙጣዕን ثم أمين وما صاحبكم بمجنون፣ ግን የምናሳልፈው ከሆነ መድ የለውም ማለት ነው እዚህ ጋር። ኦኬ እዚህ ጋር ምንድነው የምናገኘው? መዱን ዓሪዱ ሊሱኩን በሱኩኗ ሰበብ መጨረሻ ላይ ያለችው ማለት ነው። እቺኛው መጨረሻ ላይ ያለችው ሱኩን በሳ ሰበብ በሳ ምክንያት መዱን ዓሪዱ ሊሱኩንን አገኘ ነው ማለት ነው። እዚህ ጋር ደግሞ አትሳሳቱ። ሙጣዕን ثم أمين የሚለው እዚህ ጋር ኢኽፋእ ሐቂቂ ነው የሚሆነው። ኢኽፋእ ነው መሆን ያለበት። ጧ ደግሞ ትወፍራለች። ሙጣዕን እዚህ ጋር ደግሞ አሊፍ መድያ ስላለች ሁለት ሐረካ እንድንስበው ያደርጋል ማለት ነው። እዚህኛው አሊፍ ስላለች ጧ ነው የምንለው። ሙጣዕን ثم أمين جزاكم الله خيرا። ሌላው ደግሞ ወማ ሁወ ዐለል ገይቢ ቢضኒን የሚለውን እናያለን። ሱረቱ ተክዊር ውስጥ ነው ይሄም የሚገኘው። ወማ ሁወ ዐለል ገይቢ ቢضኒን የሚለው እዚህ ጋር ሁለት ሱኩን ተገናኘ እዚህ ጋር ማለት ነው። ሁለት ሱኩን ሲገናኝ እንዴት ነው የምናደርገው? እንዴት ነው የሚቀረው? ሁለት ሱኩን ሲገናኝ ለመቅራት ስለሚከብድ እችኛው
ትጠፋለች ማለት ነው። እችኛው አሊፍ ትጠፋለች። ዜን ወማ ሁወ ዐለል ገይቢ ብለን ነው የምንቀራው። ዐለል ገይቢ ቢደኒን፣ ዐለል ገይቢ ቢደኒን። አሁን እጇ አንዷ ጠፍታለች ማለት ነው። አንዷ ሱኩን እዚህ ጋር አጥፍነ ተፍጣለች። ምንድነው የሚሆነው? ይሄኛው ደግሞ ይወፍራል። ዐለል ገይቢ የሚለው እናወፍረዋለን። ዐለል ገይቢ ቢደኒን ወማ ሁወ ዐለል ገይቢ ቢደኒን ሀዛ ሙፈኸም ገይን ይወፍራል ማለት ነው። አሁንም እችኛው ባና እችኛው በአንድ ላይ ስትገናኝ እንዳይደበላለቅብን ምንድነው ዐለል ገይቢ ቢደኒን። ከዛ እዚህ ጋር ደግሞ ምንድነው የምናገኘው? ቢደኒን ጋር መዱን ዓሪዱን ሊስኩን እንደቀድሙ ማለት ነው። መዱን ዓሪዱን ሊስኩን እዚህ ላይ ሲንቆም ምንድነው የምናገኘው? መዱን ዓሪዱን ሊስኩን ነው የምናገኘው ማለት ነው። መዱን ዓሪዱን ሊስኩን ከም መቅዳሩ መድህ ስንት ሐረካ ነው የምሳበው ብላችሁ ከጠየቃችሁ 2 ሐረካ 4 ሐረካ እስከ 6 ነው። በሶስት አይነት ነው የሚሳበው ማለት ነው። ስለዚህ ይሄን ይመስላል። ኢንሻአላህ ሌላ እዚህ ላይም ጥያቄ ካላችሁ ታስቀምጣላችሁ ማለት ነው ኮሜንት ላይ። ይሄን ይመስላል። እዚህ ጋር ቢደኒን የሚለውን መዱን ዓሪዱን ሊስኩን በስኩኑ ሰበብ ነው የተገኘው። እዚህ ጋር ስኩን አለች፣ በስኩኗ ሰበብ የተገኘ መድ ነው። ቢደኒንን ብለን ብናሳልፈው መድ አናገኘው ማለት ነው። ግን ላይ ስንቆም መዱን እናገኘዋለን ማለት ነው። እና ኢንሻአላህ መዱል ዓሪድ ምንድን ነው የሚለውን አብረን አይተናል። መዱል ዓሪድ ሊስኩን እንዴት ነው የሚመጣው? ምን ጊዜ ነው የሚመጣው? መዱል ዓሪድ ሊስኩን ሁል ጊዜ መጨረሻ ላይ ስንቆም ሱኩን ላይ ስንቆም ለምሳሌ ወማ ሁወ ዐለል ገይቢ ቢደኒን ብለን ስንቆም አስሏ እንደዚህ ነበረች፣ ቢደኒንን ነበረች። እቺኛው ደግሞ ሱኩን ስትሆን እቺኛው ትጠፋለች። በዛ ምክንያት ነው መዱን ዓሪድ ሊስኩን የሆነው ማለት ነው። ዓሪድ ሊስኩን አስሊ ያልሆነ ሱኩን እዚህ ስለመጣ በዛ ነው መዱን ዓሪድ የተባለው ማለት ነው። ስለዚህ መዱን ዓሪድ ምን እንደሆነ ዛሬ ተምረናል ኢንሻአላህ ተዓላ። ከዚህ በኋላ አሁንም ሌላም ደግሞ ይዤ እመጣለሁ ኢንሻአላህ ተዓላ። እዚህ ላይ ጥያቄ ካላችሁ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ጀዛኩሙላሁ ኸይረን። ቀስ በቀስ በአንዳንድ እንደዛ እያየን እንሄዳለን። ጀዛኩሙላሁ ኸይረን። ሼር ላይክ ማድረግ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።